ጤና ይስጥልኝ የዩቲዩብ ቻናል ተከታታዮቻችን፣ ዛሬ ይዘንላችሁ የቀረብነው ርዕስ በተጠቃለለ የሂሳብ ሰነድ ተግባራዊነት የሚደረግበትን አግባብ እናይ ይሆናል። እስከ መጨረሻው እንድትከታተሉ እየጋበዝኩኝ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ። በገቢ ግብር አዋጅ ማሻሻያ አንቀጽ 86/7 በሰንጠረዥ መርሆ መሰረት ግብር የመክፈል ግዴታ ያለበት ማንኛውም የደረጃ ሀሌታ ውሃ ግብር ከፋይ ከአንድ በላይ የንግድ ስራ መስክ የተሰማራ ከሆነ ምን ማድረግ እንዳለበት በግልጽ አስቀምጧል። ከአንድ በላይ የንግድ ስራ መስክ ገቢ የሚያገኝ የደረጃ ሀሌታ ውሃ ግብር ከፋይ ለእያንዳንዱ የተለየ የንግድ ስራ መስክ የሂሳብ መዝገቦችና ደጋፊ መረጃዎችን በተናጠል መያዝ አለበት። ይህ የሂሳብ መዝገቦችን በተናጠል የመያዝ ግዴታ የአማራጭ አነስተኛ ግብር በሚወሰንበት ወቅት ስራ ላይ የሚውል መሆኑ መታወቅ ይገባል። በመሆኑ የአማራጭ አነስተኛ ግብር ማስከፈያ መሰረት የሚሆነው አጠቃላይ ዓመታዊ ገቢው እና ሊከፈል የሚገባው ግብር መታየት ያለበት እንዴት ነው ብለን ስናይ ግብሩ መታየት ያለበት በእያንዳንዱ የንግድ ስራ መስክ በሚቀርቡ የሂሳብ መዝገቦችና ደጋፊ ሰነዶችን መሰረት በማድረግ ብቻ ሊሆን ይገባል። የዛሬው መረጃችን ይሄን ይመስል ነበረ። ጥያቄ አስተያየት ካላችሁ የሐሳብ መስጫው ላይ አስፍሩልን። ይህንን ቪዲዮ ከወደዳችሁት ሼር፣ ላይክ ማድረግ እንዳትረሱ። ስለተከታተላችሁ አመሰግናለሁ።